መስሏት ነው ልጅቷ ተከፍሏት ብር ተከፍሏታል። ሌላ ናት የፈጠረችው፣ ሌላ ናት። ሰላም ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። በጣም በሚያሳዝን ሁኔታ በጣም የሚያሳዝን ነገር ነው ሰምቼ የመጣሁት ማለት ነው ጋይዝ። የነ ቡርኬና የሀይሚ ጉዳይ እኛ እንደምናስበው ቀላል ነገር አይደለም። በጣም በጣም ውስብስብ ያለ ነገር ነው። ቡርኬን የምታፈቅረው ሌላ ሴት ናት፣ ሌላ ሴት ናት የምታፈቅረው። ነገር ግን እቺ ልጅ ጓደኛው ነበረች። ጓደኛው እንደሆነ ስለምታውቅ አብራ ስላየቻቸው ያቺ ሴት የሀይሜንና የቡርኬን ህይወት ለመበጥበጥ ስትል ለዚች ልጅ ገንዘብ ከፍላ ነው ይህን ነገር እያደረገች ያለችው። በእርግጥ እዩ ከ2 እና ከ3 ዓመት በፊት ፍቅረኛው ነበረች። ይሄ በጣም ብዙ ሰው ያውቃል። የቡታጀራ ብዙ ልጆችም ያውቃሉ የቡርኬ ፍቅረኛ እንደነበረች ከ2 እና ከ3 ዓመት በፊት ማለት ነው። ከሀይሚ በፊት ቡርኬ ዩቱብ ከመጀመሩ በፊት ማለት ነው። ነገር ግን አሁን ቡርኬን የምታፈቅረው ከበፊት ጀምሮ በጣም የምትወደው ኢቨን እንኳን ዱባይ ድረስ በሄዱ ሰዓት በጣም ብዙ ነገሮችን የፈጠረችባቸው አንዲት ሴት አለች። ልጅቷ የቡርኬ ፍቅረኛ አይደለችም። ነገር ግን ቡርኬን በእጇ ማስገባት የምትፈልግ ሴት ናት። ይሄን ሴራ እያሴረች ያለችው ደግሞ እቺ ሴት ናት። እቺ ሴት ደግሞ የምትገኘው እዛው እነሱ አካባቢ ላይ ነው። ኦኬ፣ እነሱ አካባቢ ላይ ነው። እና ያላት አማራጭ ምንድን ነው? ልጅቷ ዱባይ ነበረች ከዚህ በፊት እና ኢትዮጵያ ነው ያለችው አሁን። ገንዘብ አላት። ያለው አማራጭ ምንድን ነው? ለዚች ልጅ ቡርኬን ልታገኘው የምትችለው በዚች ልጅ አማካኝነት ነው። ምክንያቱም እዩና ቡርኬ ጓደኛሞች እንደነበሩ ስለምታቅ፣ ገባችሁ? ስለምታቅ ለእሷ ገንዘብ ሰጥታ በእንደዚህ አይነት መልኩ እንደዚህ አይነት ነገር እንዲሆን የእሱ ስም እንዲጠፋ እንዴት እንደዚህ ያደርጋል ብሎ ሰው እንዲነሳበት፣ ሀይሜ እንድትጣላው፣ ሀይሜ እንድትርቀው፣ ሁለቱን ሀይሜንና ቡርኬን የመለያየት ሴራ ነው እዩ እየሰራች ያለችው። ገንዘብ ተከፍሏት። እውነታው ይሄ ነው። ካላመናችሁን ደግሞ ማለት ነው መጠየቅ ትችላላችሁ። ደውላችሁ ጠይቁ። እነመለኛውም ሁሉም እናገኝሽና ችግርሽ ይፈታ ሲሏት ልጅቷ መገኘትም ማውራትም አትፈልግም። እሷ የምትፈልገው ማን ነው? ቡርኬን ማግኘትና ከቡርኬ ጋር እንደዚህ ሰጣ ገባ መግባት ብቻ ነው። እንደዚህ ግርግር መፍጠር ነው የምትፈልገው። ታስታውሳላችሁ ሀቡ ነው የሚባለው የመለኛው ወንድም፣ የቡርኬ ወንድም በባለፈው ያገባቸዋ ማለት ነው ያገባው ወንድማቸው እሱን የእሱ ሚስት እና እቺ ልጅ አንድ ሰፈር ናቸው፣ የአንድ ጎረቤት ናቸው። አብረው ይተዋወቃሉ ከበፊትም ጀምሮ ማለት ነው ከእዩ ጋራ። ስለዚህ የእዩን ታሪክ በደንብ ነው የምታውቀው እቺ ልጅ። በሚገርማችሁ ሁኔታ የእዩን ታሪክ በደንብ ነው የምታውቀው። ነገር ግን እና እዚህ ጋር ወዳጅ ነን የምትሉ ሁላችሁም የጨረቃ ቤተሰቦች በአንድ እጅ በመያዝ እቺ ልጅ ከነዚህ ልጆች ህይወት ሌላ ብዙ ነገሮች ሳትፈጥር ማስወጣት ነው ያለብን። ምክንያቱም እቺ ሴት ከዚህ በላይ ብዙ ነገር ልትፈጥር ትችላለች። ገባችሁ? በጣም ብዙ ነገር እኛ ያላሰብነው ነገር ሁሉ ልታመጣ ልትፈጥር ትችላለች። ምክንያቱም አንድ እውነት የምነግራችሁ ነገር ቢኖር ምን እንዳለ ታውቃላችሁ? እነዚህ ልጆች ለመለያየት በጣም ብዙ ሰው ነው የሚሯሯጠው። በጣም ብዙ ሰው ኢቭን በዙሪያቸው እንኳን ያሉ ሰዎች በሙሉ ማለት ትችላላችሁ። ጓደኛንን ባዮች እንኳን ይዋቸው እስኪ አሁን ጸብ ላይ ችግር ላይ ሲሆኑ እስኪ የት አሉ? ማን የመጣው? እስኪ ምንድን ነው ለምንድን ነው የተጣላችሁት ያላቸው ጓደኛ አለ? የለም። ጓደኛም ቢሆን ማለት ነው አንዳንድ ጓደኛ ስትወድቁ ቆሞ ማየት ነው የሚፈልገው። እና እኛ ደግሞ እነዚህ ልጆች የእኛ ልጆች ናቸው፣ ልናሳድጋቸው በቃ ጥፋትም ቢኖር ምንም ቢኖር ተባብረን በቃ ጥሩ ህይወት እንዲኖሩ ነው ማድረግ ያለብን። ገባችሁ? ሁላችንም አንድ ከሆንን ከተሰባሰብን አንድነት ካሳየን እቺን ሴት ከዚህ ሚዲያ ማጥፋት አያቅተንም። ስንት ሰው እኮ መጥቶ ስንት ሰው አጥፍተናል አይደል? ስንት ሰው መጥቶ በእነሱ ላይ ተንኮል የሚሰራ ሰው እኮ ድጋሚ እንዳይመለስ አድርገን እኮ ሸኝተናል አይደል? ስለዚህ እቺም ሴት ብትሆን የተቀበለችው ገንዘብ ይበቃታል። በእነሱ ስም እነሱን ለመለያየት ያደረገችው ሴራ በቂዋ ነው። ከዛ በተረፈ ግን አሁን ድጋሚ ሌላ ሴራ እሰራለሁ ብላ ወደ እነሱ ህይወት ከመጣች እቺን ሴት እኛ ማድረግ ያለብንና መወሰን ያለብን ምንድን ነው? ተባብረን እቺን ሴት ፋይሏን እያወጣን ቪዲዮቿን እያወጣን የባሏን ፎቶ የባሏን ዘመዶች ፎቶ እያወጣን ስንለጥፍላት ትጠፋለች ከዚህ ሚዲያ። ይሄንን ነው ማድረግ ያለብን። ግን ይሄ ለማድረግ ሁሉም የጨረቃ ቤተሰብ መበታተን የለበትም፣ አንድ መሆን አለበት። ገባችሁ? አሁን ሀይሜን የምትሰድቧት አላችሁ፣ ግን የጨረቃ ቤተሰብ ነን ትላላችሁ። ፎር ዋት ሪዝን ሀይሜ የምትሰደቡ? ለምንድነው የምትሰደበው? ቡርኬን የምትሰድቡ አላችሁ። ለምንድነው ቡርኬ የምትሰድቡት? እነሱ እኮ ችግር ውስጥ ናቸው፣ እሳት ውስጥ ናቸው። ቡርኬ በዛ ላይ ንግግር አይችልም። ቡርኬ እኮ ተናግሮ ማሳመን አይችልም። ጋይ ሴን ታውቃላችሁ። ግን እግዚአብሔር ምስክሬ ነው፣ እውነት ነው የምነግራችሁ ዛሬ። ቡርኬ ተናግሮ ማሳመን አይችልም። ቡርኬ ንግግር አይችልም። ቡርኬ ንግግር ቢችል ማለት ነው፣ ቡርኬ ንግግር ቢችል እቺ ሴት ስትመጣ እንደዚህ አይነት ነገር ይዛ ስትመጣ በጣም በብዙ መንገድ መታገል ይችል ነበር። እኔ አላቅም ነው እኮ የሚለው። አያችታ
አግኝቻታለሁ። አልዋሸሙላ እኮ ጓደኛ የነበረች አግኝቻታለሁኝ ከሀይሚ ጋር መጥፎ ሲቹዌሽን ላይ ሆኜ ነገር ግን የኔ ነው ብዬ ግን እንትን አልልም ነው የሚለው። እኔ ይህን ነገር አላረኩም ነው የሚለው። ግን ቢሆን እንኳን ወንድ ልጅ ነው፣ ወንድ ልጅ ስሜቱ መቆጣጠር አይችልም። ለዛም ነው መጽሐፍ ቅዱስም ቁርአንም ሴቶች ተሸፋፈኑ ራሳችሁን ጠብቁ የምንባለው አይደለ ጋይስ? ሶ እቺ ሴት ያንን እንኳን ነገር እንትን ብላ እንኳን ቢሆን ተጠያቂ ራሷ ናት። ምክንያቱም ቡርኬን ምንም የሚያውቀው ነገር የለም፣ ምንም እንደማያውቅ ነው እየነገረን ያለው ማለት ነው። ስለዚህ ሁላችንም ከቡርኬ ጎን ነው እንጂ ልንሆን መሆን ያለብን ቡርኬን አታክ ማድረግ፣ ቡርኬን በጣም እንደዚህ ዲስሪስፔክት ማድረግ አስፈላጊ አይደለም ነው የምለው እኔ ጋይስ። እና ይሄ ነው ያለው ነገር። ዛሬ መለኛው በቤቱ ይመጣላችኋል፣ ጠብቁ። ያለውን ነገር ትሰማላችሁ። ሲደወልላት እነሱን ማግኘት አትፈልግም። እሷ የምትፈልገው ቡርኬና አግኝታ ቡርኬና ሀይሚን አግኝታ በቃ ጭቅጭቅ ፈጥራ ምናምን ሀይሚ እንዲሰለቻ ጥላው እንድትሄድ ምናምን ነው የምትፈልገው። ከዛ ቡርኬ ብቸኛ እንዲሆን ነው የምትፈልገው። እዚህ ጋር ልጅቷን ደግሞ አሉ ቡታጅራ ውስጥ ናት አሉ የምትፈልገው ቡሩኬን የምትፈልግ ልክ እንደ አብርሃምና እንደ ሩታ ነው ነገሩ እየተደረገ ያለው። እርግተን ሞገር ነው ያለብን፣ ሞገር ነው ያለብን። ትክክል በቃ እንጂ አሁን እዚህ ጋር ይኸው በቃ እዚህ ጋር ይኸው እህቶቼ ትሰሙኛላችሁ፣ ሁላችንም ተቃጥለናል አውቃለሁ። አሁን ሀይሌ በስተመጨረሻ